በታንዛኒያ እምብርት በሚገኘው የጎምቤ ጫካ ውስጥ ሳይንቲስቶችን ሳይቀር ያስደነገጠ ለአራት ዓመታት የዘለቀ ደም አፋሳሽ የጎሳ ጦርነት ተካሂዷል። ይህ በሁለት የቺምፓንዚዎች ቡድኖች መካከል የተደረገ የዘር ማጥፋትና የመሬት ቁጥጥር ጦርነት ነበር። ቤተሰቦች ቪዲዮን ለፍተን ስለምንሰራው እንድንበረታና የተሻለ ሥራ ይዘን እንድንመጣ ሰብስክራይብ በማድረግ ይጀምሩ። በ1970ዎቹ መጀመሪያ ላይ ታዋቂዋ ተመራማሪ ጄን ጎዶል በጎምቤ ጫካ ውስጥ ይኖሩ የነበሩትን ቺምፓንዚዎች ትከታተል ነበር። መጀመሪያ ላይ ሁሉም አንድ በአንድ ካስኬላ በሚባል ትልቅ ቤተሰብ ስር በሰላም ይኖሩ ነበር። ነገር ግን የስልጣን ሽሚያና የቡድን መከፋፈል ተከሰተ። ትልቁ ቤተሰብ ለሁለት ተሰነጠቀ። በሰሜን በኩል ያሉት ካስኬላ ተብለው ሲጠሩ፣ ወደ ደቡብ ወርደው አዲስ ድንበር የመሰረቱት ደግሞ ካሃማ ተባሉ። ቀደም ሲል አብረው ይጫወቱ የነበሩ እርስ በርስ ይላላሱና ይጠባበቁ የነበሩ ጓደኛ ማቾች አሁን በሁለት ተቃራኒ ጎራዎች ቆመዋል። የጠላትነት ዘርም በመሃላቸው ተዘርቷል። በጥር ወር 1974 ዓ.ም የዓለምን ታሪክ ሰነድ የለወጠ የመጀመሪያው ጦርነት እርምጃ ተወሰደ። የካስኬላ ቡድን 6 ወንዶች የካሃማን ድንበር ጥሰው በድብቅ ገቡ። እዚያም ጎዲ የሚባል ብቸኛ የካሃማ አባል አገኙ። ጥቃቱ የተደራጀ ነበረ። አንደኛው እግሩን ይዞ ሲጎትተው፣ ሌላኛው በቦክስና በጥርሳቸው አካሉን ያቆስሉት ጀመረ። ለ20 ደቂቃ ያህል ከተደራጀ ድብደባ በኋላ ጎዲን ደሙ እየፈሰሰ መሬት ላይ ጥለውት ተመለሱ። ጎዲ ከጥቃቱ በኋላ ሕይወቱ አለፈ። ይህ በታሪክ ለመጀመሪያ ጊዜ በቺምፓንዚዎች መካከል የተመዘገበ የታቀደ ግድያ ሆነ። ይህ የመጀመሪያው ብቻ አልነበረም። ለሚቀጥሉት 4 ዓመታት የካስኬላ ቡድን አባላት በየጊዜው ወደ ካሃማ ግዛት እየገቡ አባላቶቻቸውን አንድ በአንድ ማደን ጀመሩ። የካሃማ ቡድን በቁጥር አነስተኛ ስለነበረ መከላከል አይችሉም። አንድ በአንድ እያሉ ጎልያት፣ ቻርሊና ሲኒፍ የተባሉ ወንድ ቺምፓንዚዎች በሙሉ ተገደሉ። በመጨረሻም በ1978 ዓ.ም የካሃማ ቡድን ወንዶቹ በሙሉ ተደመሰሱ። የነበሩ ሴቶች ደግሞ በምርኮኝነት ወደ ካስኬላ ቡድን ተወሰዱ። የካሃማም ጎሳ ሙሉ በሙሉ ከምድረ ገጽ ጠፋ። የጎምቤ ቺምፓንዚዎች ጦርነት ተመራማሪዎችንና ዓለምን ያስደነገጠ ክስተት ነበረ። ጄን ጎዶል በኋላ ላይ እንደጻፈችው ለብዙ ዓመታት ቺምፓንዚዎች ከአውሬነት የራቁና ደግ ፍጥረታት እንደሆኑ አስብ ነበር። ነገር ግን ይህ ጦርነት የሰው ልጅ ያለውን ጨካኝ ባህሪ በደም አባቶቻችን ውስጥም እንዳለ አሳይቶኛል። ቺምፓንዚዎች ለፖለቲካ፣ ለድንበር ማስፋፋትና ለበላይነት ሲሉ ጦርነት ማካሄድ ይችላሉ። ይህም የሚያሳየው የሰው ልጅ ጦርነትና የጥላቻ ባህሪ ከጥንት ተፈጥሯችን ጋር በጥብቅ የተያያዘ መሆኑን ነው። የሰው ልጅ ሁልጊዜ ራሱን ከተፈጥሮ ለይቶ ያያል። ጦርነት፣ ፖለቲካ፣ ድብቅ ጥቃትና የድንበር ሽሚያ የሰው ልጅ ብቻ የፈጠራቸው ጥበቦች እንደሆኑ እናምናለን። ነገር ግን ያ ተስፋ አስቆራጭ ስህተት ነው። በጎምቤ ጫካ የተካሄደው ደም አፋሳሽ ታሪክ የሰው ልጅ የራሱ ጨለማ ማንነት ያለበት የተፈጥሮ መስታወት ሆኖ ለዘላለም ይኖራል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፋችሁን እንድታሳዩን እየጠየቅን የቪዲዮ መጨረሻ እንድትመለከቱት እንጋብዛለን። በዓለም አቀፍ የተፈጥሮ ሕግ ውስጥ ፕራይሜት የዱር አራዊት ቤተሰቦች እጅግ አስደናቂና ተንኮለኛ፣ አስተዋይና አስገራሚ ፍጥረታት ናቸው። በጫካዎች በተራራዎችና በሰፊው ሳቫና ውስጥ የሚኖሩት አጥቢዎች መካከል ጦጣዎችና ባቡኖች ልዩ ቦታ አላቸው። በብዙዎቻችን ዘንድ እነዚህ ሁለት ፍጥረታት አንድ እንደሆኑ ተደርገው ይወሰዳሉ። ነገር ግን በቅርበት ስንመለከታቸው እያንዳንዳቸው የራሳቸው የሆነ ድንቅ የሕይወት ስልት፣ የራሳቸው የሆነ የሕግ የበላይነትና አስደናቂ ማህበራዊ መዋቅር አላቸው። ባቡኖች እንደ ውሻ ረጅምና ረዘም ያለ አፍንጫ እንዲሁም መንጋጋ አላቸው። ሌሎች ትናንሽ ጦጣዎች ግን ጠፍጣፋ ወይም አጭር ፊት አላቸው። አብዛኞቹ ትናንሽ ጦጣዎች ሕይወታቸውን በዛፍ ላይ የሚያሳልፉ ሲሆን፣ ባቡኖች ግን አብዛኛውን ጊዜያቸውን መሬት ላይ ነው የሚያሳልፉት። ባቡኖች ከሌሎች የጦጣ አይነቶች በበለጠ ግዙፍ፣ ጠንካራና አደገኛ ጥርስ ያላቸው ናቸው። ባቡኖች በተለየ ወታደራዊ ጥብቅ በሆነ ማህበራዊ መዋቅር ውስጥ ይኖራሉ። አንድ የባቡን መንጋ ከ50 እስከ 200 የሚደርሱ አባላትን ሊይዝ ይችላል። በዚህ መንጋ ውስጥም የኃይልና የደረጃ ክፍፍል አለ። አልፋ የመንጋው ጥበቃና መሪዎች ናቸው። ግዛታቸውን ያስከብራሉ፣
ከጠላትም ይጠብቃሉ። በባቡን ማህበረሰብ ውስጥ ሴቶች የቤተሰብ መሰረት ናቸው። ከትውልድ ወደ ትውልድ አብረው ይኖራሉ። ማህበራዊ ደረጃቸውንም ከእናቶቻቸው ይወርሳሉ። ባቡኖች አንዱ የሌላውን ፀጉር በማጽዳት ፍቅራቸውንና ታማኝነታቸውን ይገልጻሉ። ይህም ውጥረትን ለመቀነስና ህብረቱን ለማጠናከር ይረዳል። ባቡኖች ሁሉንም ነገር የሚበሉ እንስሳቶች ናቸው። ፍራፍሬዎችንና ሥሮችን፣ ነፍሳትን፣ አልፎም ተርፎ ትናንሽ አጋዘኖችንና ወፎችን አድነው ይመገባሉ። ጥርሶቻቸውም ከአንበሳ ጥርስ ጋር የሚስተካከሉና በጣም አደገኛ ናቸው። በዓለማችን ትልቁና በጣም አሸብርቆ የተዋበው የጦጣ አይነት ነው። አፍንጫው ላይ ያለው ቀይና ሰማያዊ ቀለም እንደ ስዕል ያማረ ነው። ማንድሪል። ካፕቺን ሞንኪ የተባለው ደግሞ ከአሜሪካ አህጉር የሚገኝ በጣም አስተዋይና ድንጋዮችን እንደ መሳሪያ በመጠቀም ፍራፍሬዎችን መስበር የሚችል የጦጣ አይነት ነው። ሌላው ደግሞ ጭላዳ ባቡን ነው። በኢትዮጵያ ከፍተኛ ተራራዎች በተለይ በሰሜን ተራራዎች ብቻ የሚገኝ ልዩ ፍጥረት ነው። ደረቱ ላይ የልብ ቅርጽ ያለው ሲሆን ቀይ ምልክት ስላለው ብቻ የተሰበረ ልብ በመባል ይታወቃል። በዋናነት ሳር በመብላት የሚኖር ብቸኛው የፕራይሜት አይነት ነው። ጦጣዎችና ባቡኖች ከፍተኛ የአእምሮ ብቃት ያላቸው እንስሳቶች ናቸው። ለተለያዩ አደጋዎች የተለያዩ የጩኸት አይነቶችንም ይጠቀማሉ። ለምሳሌ የእባብ አደጋ ሲመጣባቸው የሚጮህ ጩኸትና የንስር አደጋ ሲመጣ የሚጮህ ጩኸት ይለያያል። እነዚህ አስገራሚ ፍጥረቶች ምግብን ለማግኘት እንጨቶችን፣ ድንጋዮችንና ቅጠሎችን እንደ መሳሪያ ይጠቀማሉ። እንዲሁም ደስታን፣ ሐዘንንና ፍርሃትን፣ ቁጣን በፊታቸው እንቅስቃሴ ማሳየት ይችላሉ። ባቡኖችና ጦጣዎች ከእንስሳት ዓለም አልፈው የጥበብ የብልሃትና የማህበራዊ ህይወት አስተማሪዎቻችን ናቸው። ቻናላችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።